ሰላም እንዴት ናችሁ? ኤስዲ እንግሊሽ እንግሊዝኛ ቋንቋ ቀለል ባለ መንገድ የምንማርበት ቻናል ነው። እንግሊዝኛ ቋንቋ ለጀማሪዎች ክፍል 39ን ይዘንላችሁ መጥተናል። በዛሬው ትምህርታችን የቃላት ክምችቶቻችንን 700 እናደርሳለን። በቀጥታ የምወስዳችሁ ወደ ዛሬው ትምህርት ነው። እሺ ተማሪዎች ከዚህ ቀደም በክፍል 38 የቋንቋ ክምችቶቻችንን 681 ደርሰን ተለያይተን ነበር። ዛሬ ደግሞ ከ682 እንቀጥላለን። ሰላጣ ሰላጣ ማለት ስትፈልጉ ሳላድ ትላላችሁ። ሳላድ ሰላጣ ሳላድ። ሾርባ ማለት ስትፈልጉ ደግሞ ምንድን የምትሉት? ሱፕ ሱፕ ሾርባ ሱፕ። ምስሎቹ እጅግ በጣም ነው የሚረዷችሁ። ሾርባ ማለት ስትፈልጉ ሱፕ ትላላችሁ። ሳንድዊች ደግሞ እኛም ሀገር ምንድን የሚባለው? ሳንድዊች ነው። ሳንድዊች እኛም ሀገር ሳንድዊች ነው የሚባለው። ፒዛ ፒዛ እኛም ሀገር ሌላ ስያሜ የለውም፣ ፒዛ ነው። ምግቦች ናቸው። ነገር ግን የማታውቋቸው ሰዎች ካላችሁ ምስሉን እያያችሁ እንድትረዱ ነው። እናውቃለን ሳንድዊች ስንል በእኛም ሀገር ሳንድዊች ነው፣ ግን ስያሜ ሳይሆን ምስሉን ካያችሁ ትረዱታላችሁ፣ ይበልጥ ይገባችኋል። ፒዛ ስንል እኛም ሀገር ፒዛ ነው፣ ግን ፒዛ ምን እንደሆነ ምስሉን ካያችሁ ውጭ ሞታችሁ ትረዱታላችሁ ማለት ነው። ምናልባት ፒዛን የምታገኙበት አማራጭ ካለ ኢትዮጵያ ውስጥ ስለ ፒዛም ሰምታችሁ ካላወቃችሁ እኛም ሀገር ፒዛ ነው። ነገር ግን ውጭ በምትወጡበት ሰዓት ላይ ፒዛን ላታውቁ ትችላላችሁ። ምስሉን ግን ካያችሁ ትረዳላችሁ ማለት ነው። ሃምበርገር ብዙ አይነት በርገሮች አሉ። በአጠቃላይ በበርገር ያዙ እነሱ ሃምበርገር ይሉታል። ይህ ምስሉ የምትመለከቱት እጅግ በጣም ተወዳጅ ምግባቸው ነው። የበርገር አይነት ነው ማለት ነው። ፍራይስ እኛም ሀገር ሌላ ስያሜ ካለው አላቅም። እጅግ በጣም ተወዳጅ ምግብ ነው። ውጭ ሀገር በስያሜውና በምስሉ ያዙት። በስያሜውና በምስሉ ያዙት። ፍራይስ ነው። እኛ ሀገር ብዙ አልተለመዱም። ውጭ ሀገር ግን እጅግ በጣም ተወዳጅ ምግቦችን ነው እያየን የምንገኘው። ሌላኛው ደግሞ ዓለም አቀፍ እጅግ በጣም ተወዳጅ የሆነ ምግብ ነው። ፓስታ የጣሊያኖች ምግብ ነው። እጅግ በጣም ተወዳጅ ምግብ ነው። ፓስታ ይባላል። አሁንም ከምግብ አልወጣንም። እጅግ በጣም ተወዳጅ ምግብ ነው። በዓለማችን እንደዚህ ምግብ የሚወደድ የለም ይባላል። ሩዝ በቻይና እንዲሁም በምዕራብ አፍሪካኖች በጣም ተወዳጅ ምግብ ነው። በአረቦችም ጭምር ራይስ ወይም ሩዝ ራይስ ይሉታል። አሁንም ምግብ ላይ ነን። 690 ደርሰናል። የቃላት ክምችቶቻችንን እያሰፋን ነው። ኑድልስ ይሄኛውም በዓለም ላይ እጅግ በጣም ተወዳጅ የሆነ ምግብ ነው። ምስሉ ላይ የምትመለከቱት ነው ማለት ነው። ኑድልስ። እሺ አሁን ደግሞ ዘለል እንበልና ወደሚጠጣውን እንግባ። ወደሚጠጣ ስንገባ የመጀመሪያ የምናገኘው ውሃ ነው። በዓለማችን ተወዳዳሪ የማይገኝለት መጠጥ ውሃ ነው። ዋተር እንለዋለን። ዋተር አብዛኞቻችሁ ታውቁታላችሁ። ዋተር ውሃ ማለት ነው። ሌላኛው መጠጥ ደግሞ ጁስ ነው፣ ጭማቂ ነው። ብዙ አይነት የፍሩቶች ጭማቂዎች አሉ። በአጠቃላይ ጭማቂ ማለት ስትፈልጉ ጁስ ነው የምትሉት። ጁስ። በጣም ዓለማችን ላይ ተወዳጅ የሆኑ ምግቦችን አይተናል። አሁን ደግሞ መጠጦች ላይ ነን። ሻይ ሌላኛው ተወዳጅ መጠጥ ነው። ቲ ይባላል። ቲ እጅግ በጣም ተወዳጅ መጠጥ ነው። ቲ ይባላል። ሻይ ካልን ደግሞ ማንረሳው ማይዘነጋው ቡና ነው። እጅግ በጣም ዓለማችን ላይ ተወዳጅ የሆኑ መጠጦች ናቸው። ኮፊ እንለዋለን። ኮፊ ቡናን ምንድን ነው የምንለው? ኮፊ ነው የምንለው። 695 ላይ ደረስን። ወተት ሚልክ ነው የምንለው። ወተት ሚልክ እንለዋለን። ወተት። እሺ አሁንም መጠጦችን እያየን የምንገኘው ሶዳ ምስሉ ላይ የምትመለከቱት ነው። ሶዳ ይባላል። ሶዳ እኛም ሀገር ሶዳ ነው የሚባለው። ሶዳ ምስሉ ላይ የምትመለከቱት ነው። በተለያየ አይነት ቅርጽና ሁኔታ ይመጣል። ሶዳ ነው የሚባለው። 697 ቢራ እኛ ሀገር ቢራ ይባላል። እነሱ ሀገር ደግሞ ቢር ነው የሚሉት። ቢራን ቢር ይሉታል እነሱ። ቢራ
698 አሁንም መጠጦችን እያየን እንገኛለን። ዋይን እነሱ ዋይን ይሉታል። እኛ ደግሞ ጠበቅ አድርገን ወይን እንለዋለን። እኛ ሀገር ወይን ይባላል፣ እነሱ ግን ዋይን ይሉታል። ዋይን እጅግ በጣም በዓለማችን ላይ ተወዳጅ መጠጥ ነው። ይሄ መጠጥ አድካሚና አልፊ እንደሆነ ገበሬዎች ይናገራሉ። ረጅም ዓመት ወይን እያደር ይጣፍጣል ነው የሚባለው። ረጅም ዓመት እንዲቆይ ተደርጎ የሚዘጋጅ ነው። ዋይን እጅግ በጣም ተወዳጅ ነው። ተያይዞ ደግሞ የሚነሳው ምንድነው? ፍቅር ነው። ከፍቅር ጋር እጅግ በጣም የሚነሳ መጠጥ ነው። ሴትና ወንድ በሚሆኑ ሰዓት፣ በፍቅር ጊዜ፣ በግንኙነት ሰዓት ላይ ወይን ይጠጣል። ወይን በባህሪው ለፍቅር ተብሎ የሚጠጣ መጠጥ ነው። 699 ላይ ደርሰናል። ኮክቴል ምስሉ ላይ የምትመለከቱት ነው። ኮክቴል ምስሉ ላይ የምትመለከቱት ነው። እንደ ጠቅላላ እውቀት ነው። ምግቦችን አየን። ተወዳጅ ምግቦች ዓለም አቀፍ እንዲሁም ደግሞ ዓለም አቀፍ ተወዳጅ መጠጦች እያየን ነው። ከሻይ፣ ከቡና፣ ከውሃ፣ ከጁስ ጀምረን ዋይንና ኮክቴል እንዲሁም ቢርን አይተናል። ቢራን። እሺ የዛሬው ደግሞ የመጨረሻ እናድርገው። እጅግ በጣም ተወዳጅ መጠጥ ነው ይሄኛው። አሜሪካ ላይ እጅግ በጣም ተወዳጅ ነው። አሜሪካ ያላችሁ ሰዎች በደንብ አድርጋችሁ ነው የምታውቁት። ሌሞኔድ እጅግ በጣም ተወዳጅ መጠጥ ነው። የሎሚ ጭማቂ ነው። እጅግ በጣም ይወደዳል። ሌሞኔድ እጅግ በጣም ተወዳጅ መጠጥ ነው። ምስሎቹ እጅግ በጣም ነው የሚረዷችሁ። አብዛኞቹ ተወዳጅ የዓለም አቀፍ ምግቦችና መጠጦች በኢትዮጵያ ስያሜ የላቸው። የነሱ የውጭ ሀገር በቀል ምግቦች ስላልሆኑ፣ ሀገር በቀል መጠጦች ስላልሆኑ፣ የውጭ ምግቦችና መጠጦች ስለሆኑ የየራሳቸው ስያሜ ከነ ስያሜያቸው ነው ምን ይዛቸው። ሰው ስያሜዎቹን እያዛችሁ ከዛም ባለፈ ደግሞ ምስሎቹ እጅግ በጣም ይረዷቸዋል። ልክ በተመሳሳይ አይነት መንገድ ደግሞ የስድ እንግሊሽ ዋን ላይ የንግግር ልምምዶች እያደረግን እንገኛለን። ፍሬዞች፣ አባባሎች እያየን ነው። ልክ እንደዚህኛው ሁሉ በእንግሊዝኛው በአማርኛ ትርጉሙ እንዲሁም ደግሞ እንግሊዝኛው እንዴት ማንበብ እንዳለባችሁን ጨምረን አስቀምጠናል። ከዛም ባለፈ ደግሞ እያንዳንዱ የንግግር ሀሳቦቹን በምስል አስደግፈን በቁጥር ሰድረን ነው ያስቀመጥነው። ያ ቁጥር ደግሞ የሚረዳችሁ ምን ያህል እንዳከማቻችሁ እንድታውቁት ነው። ዛሬ እንኳን ደስ አላችሁ ጀማሪዎች፣ ቃላቶቻችሁን 700 አድርሳቸዋል። 700 ቃላቶች አወቃችሁ ማለት መናገር ስትፈልጉ ሰዎች ሲናገሩ በቀላሉ አይምሯችሁ ያንን ነገር ይረዳዋል፣ ያገናዝበዋል ማለት ነው። ካላወቃችሁ ግን ከየትም ሊያመጡ አይችልም። መናገር ስትፈልጉ ከየትም ልታመጡ አይችሉም። ሰዎች ሲናገሩ ከየትም ማምጣታችሁ ልትረዱ አይችሉም። ሰው ከዛ ጋር የተገናኘ ነው። የስድ እንግሊሽ ዋን ላይ ደግሞ የዩቲዩብ ቻናል ነው። ወደ 72000 የሚጠጋ ሰብስክራይብ አሉት። እዛ ላይ ሄዳችሁ ትምህርቶችን መከታተል ትችላላችሁ። ከዛ ባለፈ በሌሎች ሶሻል ሚዲያዎች እናንተ በምትወዷቸው ሶሻል ሚዲያዎች ላይ የኛን ትምህርቶች መከታተል ትችላላችሁ። ቲክቶክ የሚቀናችሁ ሰዎች ቲክቶክ ላይ ያለን፣ ቴሌግራም የምትወዱ ሰዎች ቴሌግራም ላይ ያለን። ከእናንተ የሚጠበቀው ESD እንግሊሽ ብላችሁ ሰርች አድርጋችሁ የኛን ትምህርቶች መከታተል ነው። በቀጣይ በክፍል 40 እንገናኛለን። ዛሬ ቆምነው 700 ላይ ነው። ከ700 አንድ ቀጥለን ደግሞ እንማማራለን በክፍል 40። እስከዛው መልካም ጊዜ ለሁላችሁ።